ቴሌግራም ላይ ያለ እናንተ ፍቃድ የተለያዩ ሰዎች እናንተን የተለያዩ ግሩፖች ላይ አድ ያደረጉ አስቸግሯቸዋል። አይጋችሁ በዛሬ ቪዲዮ የምንመለከተው ያለ እናንተ ፍቃድ እናንተን ማንም ቴሌግራም ላይ አድ እንደማያደርግ እንዴት እንደምታደርጉ በዛሬ ቪዲዮ ብሬክዳውን አድርጌ የማስመለከታችሁ ይሆናል ማለት ነው። ከዛ በፊት ግን ቪዲዮውን ላይክ፣ አካውንቱን ፎሎ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮአችን እንገባለን። እስከ መጨረሻው መከታተል እንዳትረሱ። አሁን ቀጥታ ወደ ፕሮሰሱ እንገባለን። ኦልራይት በመጀመሪያ የምናደርገው ወደ ቴሌግራም እንገባለን ማለት ነው። ቴሌግራም ላይ እንደገባ ምንድነው የምናደርገው እዚህ ጋር በኮርነር ላይ ሶስቷን ሰረዝ አንዴ ክሊክ አድርገን እነካታለን ማለት ነው። ከለካን ኋላ ወደ ሴቲንግ እንገባለን። ወደ ታች ድራግ ስክሮል አድርገን አሁንም ስክሮል እናደርግና እዚህ ጋር ፕራይቬሲ ኤንድ ሴኩሪቲ የምትላለች እሷ አንዴ ክሊክ እናደርጋታለን። በመቀጠልም ወደ ታች ስክሮል እናደርግና ማለት ነው እዚህ ጋር ኢንቫይት የምትላለች ማለት ነው። እንደምትመለከቱት ማለት ነው ኢንቫይት የምትለውን አንዴ ክሊክ እናደርጋታለን። ኢንቫይት የምትለው ላይ who can add me የሚል አለ። እዚህ ጋር ኤቭሪዋን ላይ ኤቭሪባዲ ላይ ካደረጋችሁ ማንኛውም ሰው እናንተን ያለ እናንተ ፍቃድ የተለያዩ ግሩፖች ላይ እናንተን አድ ማድረግ ይችላል። ስለዚህ እናንተን ያለ እናንተ ፍቃድ አድ እንዳያደርግ የምትፈልጉ ከሆነ ኖቪዲ የሚለውን ሶስተኛ ላይ ያለችውን ትመርጣላችሁ። ከዛ ማንም ሰው ያለ እናንተ ፍቃድ እናንተን የተለያዩ ግሩፖች ላይ ማለት ነው የቴሌግራም ግሩፖች ላይ አድ ማድረግ አይችልም ማለት ነው። በዚህ መልኩ ራሳችሁን ሴኩር ማድረግ ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ አካውንቱን ፎሎ ማድረግ እንዳትረሱ። በቀጣይ አሪፍ ነጥብ ቪዲዮ እስክንገናኝ ሲም ሳይድ